እግዚአብሔር ግን ረስቶኝ ነው ያደግኩት በእንጀራ እናቴ እጅ እየተቀጠቀጥኩ ነው አባቴ ያስተረፈውን እንጀራ ዕቃ ማጠቢያ ውስጥ ጨምራብኝ በውሃ የራስ እንጀራ እየበላው አድጌያለሁ ጥርሴን ነክሼ አረብ አገር ብሰደድም በባዶ እጄ ተመለስኩኝ ሰው እንዲህ ሲንቀኝ ዘመድ ሲዘነጋኝ ያመንኩት ሲከዳኝ የሚያዳምጠኝ ካህን እንኳን ሳጣ ዝም የሚለኝ ለምንድነው እንደ አላዛር ወድቄ ቁስሌን ውሾች እየላሱት እንደ ዮሴፍ በጨለማ ጉድጓድ ውስጥ በግፍ ተጥዬ ሰማይ ሰማዩን ያያየው የኔን ጸሎት የማይሰማኝ ለምንድነው እኔ ብቻ ስምገፋው ለምንድነው አንዳንዱን ገና ከልጅነቱ መርጦ እንደ አብርሃም በመድርም ባለጸጋ አድርጎ አንደላቆ ያኖረውና በሰማይም ክብርን ያጎናጽፈዋል እሺ እንደኔ አይነቱ ታዲያ ከተፈጠረ ጀምሮ ደሃ ሆኖ ተሰቃይቶ በሰማይም ደግሞ ህይወቱ እንዲበላሽ ተፈርዶበታል ማለት ነው ይሄንን ጥያቄ ረዳቴን ጀሚናይን ጠየቁት እውነት ነው በመጽሐፍ ቅዱስ አላዛር እድሜ ዘመኑን በድህነትና በበሽታ ቢማቀቅም በመጨረሻ ግን በመንግስተ ሰማያት በአብርሃም እቅፍ ተቀምጧል አብርሃም ደግሞ በአንጻሩ በእድሜ ዘመኑ ባለጸጋ ሆኖ እንግዶችን እየተቀበለ በዘር ተባርኮ እጅግ ደስታን አሳልፎ በምድር ላይ ቢኖርም በሰማይም በመንግስተ ሰማያት ክብርን አግኝቷል ታዲያ አንዳንድ ሰው በምድርም በሰማይም እንዲደላው ተደርጎ ከተፈጠረ አንዳንዶቻችን ግን በምድር እንድንሰቃይ የምንደረገው ለምንድነው ለምን በምድርም በሰማይም እንዲደላን እግዚአብሔር አላደረገም የሚል የብዙዎች አይምሮ የሚፈትሽ ከባድ ጥያቄ ነው እግዚአብሔር በዚህ ዓለም ላይ ለሁሉም ሰው የሰጠው መክሊት እኩል ባይሆን